ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁኝ አልሐምዱሊላ። ዛሬ የምር ማለት ነው ለእኔ ብቻ ነው ወይስ ለብዙ ሰዎች ነው? ማለት አንድ ጥያቄ የሆነብኝ ነገር አለና ስፔሻሊ ደግሞ እዚህ የአረብ ሀገር ስደት ላይ የምንኖር እህቶች የምር እናንተ ጓደኛ የሚጓጣላችሁ ጓደኛ አለን ብላችሁ የምትሉት ጓደኛ ግን ምን አይነት ነው? የምር ምን አይነት ነው? እኔ ሰዎችን ከልቤ ቀርባቸዋለሁ፣ ግን 8 ቀን አይሆናቸውም እኔን ጎርተውኝ ሲሄዱና እናንተ ግን ምን አይነት ጓደኛ ነው ማለት አለን ብላችሁ የምትሉት? በምንስ መልኩ አድርጋችሁ ብትይዙት ነው ጓደኛ በዚህ ልክ ማለት አለን ብላችሁ የምትሉት? መቼም ሰው ሆናችሁ እኮ ከሰው ጋር ነው ልትኖሩ የምትችሉት እንጂ ከአውሬ ጋር አትኖሩም። የምር እስኪ ምርጥ ጓደኛ አለን ጓደኛ ይዋጣልናል የምትሉ የምር እስኪ ያሳውቁኝ እናንተ። እኔ እውነት ስደት ላይ በተለይ ያለን ከስደት እኔ የተማርኩት ነገር እዚህ ጋር እኛ ቤተሰብ ጋር ቅርብ ስላላደለን ምናምን ብዙ ሰዎችን እናምንና እንቀርባለን። ግን እነዛ ሰዎች ደግሞ የሆነ ሰዓት ላይ የሚቀየሩበት ማን ነው ግን እንደኔ? የምሬን ነው ወላሂ። ይሄ ነገር ሁል ጊዜ ነው እኔ እንጃ ጥያቄ የሚሆንብኝ። እኔ ከልቤ ቀርባቸዋለሁኝ፣ ነገር ግን 8 ቀን አይሆናቸውም ጥለውኝ ሲሄዱ፣ ወይም ደግሞ የሆነ ነገር ብቻ ምንም በቃ ይሄ ነው የማይባል ነገር መርፌ ታክል ነገር ነው ከኔ እንትን የሚፈልጉትና ግን ለምንድን ነው ወላሂ እኔ ብቻ ነኝ ጓደኛ የማይወጣልኝ?